ሴቶች ወንድ አይታችሁ ከሃይማኖት እንዳትሄዱ ሃይማኖት እንዳትለውጡ አይተና ለወንድ ብለው ሃይማኖታቸውን የቀየሩ ብዙ እህቶች አሉ። ለሴት ብለው ሃይማኖታቸውን የቀየሩ ብዙ ወንዶች ወንድሞች አሉ። ጾም አያስፈልግም ጌታ ጾሞልሃል ብሏል እንዴ ጳውሎስ? ብሏል ወይ? በቃ ጌታ ጾሞልሃልና እንዳትጾም ብሏል ጳውሎስ። 14 መልእክታትን ጽፏል። ኤርጋወን ኩረፉር በሬሰረ ጳውሎስ ጎፍታን ሲጾም ራቲ አቲን ጾሚን ገሩ ገሬን ዱበኔ ጳውሎስ። አይናችሁን ገለጥ አድርጉና በደንብ ታጥባችሁ ጸልያችሁ ነው። እሺ እዚሁስ ብዙ ይታያል። ሰማችሁ ወጣቶች? እሺ በሏ። ወይ አይናፋሮች አይመስሉም? እሺ ምናምን ይላል። እኛም ብንሆን የሰማይ መልአክ ከሰበክንላችሁ ወንጌል ውጪ ሌላ አዲስ ወንጌል እንግዳ ትምህርት የሚሰብካችሁ ቢኖር እርሱ የተረገመ ይሆን አለ። ምን ያለ ይሁን? መልሱልኝ። ምን ያለ ይሁን? ለሌላ ጉዳይ ብላችሁ ሃይማኖታችሁን እንዳትለውጡ ኢየሱስ ክርስቶስ እንደሆነ ትናንት ያለ ዛሬ ለዘላለም የሚኖር ያው ነው የሚለው ቅዱስ ጳውሎስ። እስቲ አንድ ሐሳብ ላንሳላችሁ። ዕብራውያን ምዕራፍ 13 ቁጥር 7 ጀምሮ ስትመለከቱ እንዲህ ይላል። አከነ የደረኮስ ተወርበራ ዕብሮታ ቁደሰዲ ተወርበራ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ወረሰገሌዋ ቀዮ ስልትሉበተኒ አንገፎተ ከሰኒ ያደዳ ፍሬ አመንታሳኒ ስላላቲ አመንታዳኒ ሳንፈካዳው የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ኢየሱስ ክርስቶስ ከሌሳ አራም በረበራት ይሱማ ልዩ አይነት በሆነ በእንግዳ ትምህርት እንዳትወሰዱ። በሮም ሰኬሱም ማዳን እንፈደተሚናው ናዴዊሳ በሮም ሰማሊን እኛም ብንሆን የሰማይ መልአክ ከሰበክንላችሁ ወንጌል ውጪ ሌላ አዲስ ወንጌል እንግዳ ትምህርት የሚሰብካችሁ ቢኖር እርሱ የተረገመ ይሆን አለ። ምን ያለ ይሁን? መልሱልኝ። ምን ያለ ይሁን? ቅዱስ ገብርኤል G+4 ህንጻ ተሰራለ ብሏል እንዴ? መልሱልኛ። ጋፈ መረገሞ ይጃረቱ አቀይነት ተገርሲሴ ሬራ ገብርኤል ጀዴራ ፓስፖርት ከረት ቪዛን ሲሩ ኩተሜ ካናዳ ገልቱ ሲያርጌራ ሬራ ገብርኤል እንጀነ ኩምበሩም ሰኬሱማ ጳውሎስ የሮ ገሞ ኩደን ይጃረተ አባ ደርቢ ኩደኒ ኮንኮላታ ላንድ ክሩዘሪን ጋፈ ደምቱ ሲያርጌራ ዋቀዮ ነትሜራ ሲንጀራ ጳውሎስ እንጀነ ኩሪስ በሩም ሰኬሱማ ኑቲ ቢይከኛ ሰሚ ቢየለፋ ከራውማን ቀብሉ ክርስቲያኖታ ዋን ቢየለፋ ከራን ደርቡ ሶሶበሚና በሩምሳ keessummaadhaan hin fudhatamina maal jechuudha barumsa keessummaa jechuun waan manni kiristaanaa kun sitti himne waan ergamaa Gabri'eel irraan dhageenye waan Phaawulos irraan dhageenye yoo ta'e amantaa keenya jijjiirrati Phaawulos maal jedha nus yoo taane ergamoonni ergamaan Waaqayyo kan isin lallabneen alatti wangeela haaraa fidee kan isin lallabu yoo jiraat inni kan abaarame haa ta'u ከማልተ ያተው ጾም አያስፈልግም ጌታ ጾሞልሃል ብሏል እንዴ ጳውሎስ? ብሏል ወይ? በቃ ጌታ ጾሞልሃልና እንዳትጾም ብሏል ጳውሎስ። 14 መልእክታትን ጽፏል። ኤርጋወን ኩረፉር በሬሰረ ጳውሎስ ጎፍታን ሲጾም ራቲ አቲን ጾሚን ገሩ ገሬን ዱበኔ ጳውሎስ ፕሪስ በሩም ሰኬሱማ ነው ብለሰው